እስኪ ፍሬንድ ኮንዶም ስጭ ምን ነው ችግር አለ ኦኬ ካስም ተቀይሯል እንትን ስጭ ምን ልስጥ እንትን ነው ታዲያ እንደሱ አትልም እንዴ እኔ እኮ ኮንዶም ስትልኝ አስደነገርከኝ ከተቁም ሻጣቂም እንዴ ኮንዶም ምን ነው ተጠቀመው እኮ ለጥንቃቄ ነው እሱማ ልክ ነህ አልፎ አልፎ ተጠቀማለሁ የኔ ወንድም ትዳር ውስጥ ካልገባ ከተጠቀምሽ ምን ተጠቀሚ ነው እሱማ ልክ ነህ አብዲ ሰላም ነው ሰላም እንዴት ነው አለሁልህ ወደ ነው ትሄደው አንተ ጋር እኮ የመጣው በዚህ አገኘ ምን ነው የሆነ መጽሐፍ አግኝቼ ልገዛ ብዬ ትንሽ ብር ጎደለኝ ታዲያ ምን ችግር አለው እኔ ወንድም እያለው እንዴት ተጨናነቃለህ እንዴ ምን ችግር የለው ሄሎ ሄሎ አቤት አቤት እኔ ምንሽ ይብሬን ገባ እንዴ ወደ ቤት ይብሬን ቤት አላወኩም እዚህ ግቢ ያለው ነው ያ የልጅ ሀብታም አሁን በዚህ ይመለሳል አሁን ታገኛለሽ ችግር የለውም ተጠብቂ ታውተው በቃ እንደው መጣ ዳር አርሳለ ነው እሺ መጣው ቤት እንግባ እንደው አይ ያልገባ ቤት ሰው ትችላል ናቡሸት ጋር አራ አይደለም አንዱ አመጣ ነው እንዴ ቤት ብቻውን ጥላ ነው የመጣው ምን ሆነ ነው ያው ምን ነው ችግር አለ ያው ሲንሻው ሳብ አሰግሽ ነው ፍራንክ ለመቀበል የምታረጋቸው ቁጥረቶች እኮ በጣም ይገርሙኛል ችግር የለውም ምን አሁን እሰጣለሁ እንትና አይደለም ግን ለመቀበል የምታረጋቸው እንትኖች እሺ ታኪር ግን አጥኝ ይጣጣ ይብሮ በቃ እኔም በዚህ ልጅ አንተም ቤት አገባም እንዴ አይ ሊዘጉ ስለሚችሉ ቶሎ ደስ ይገባ ይሻላል
ላናግርሽ እችላለሁ? ምን ነበር? ምን እየሰራሽ እንደሆነ ግን ይታወቅሻል? ምን አረፈ? ስፖርት እየሰራሁ መሰለኝ። አዎ ለአንቺማ ስፖርት እየሰራሽ ነው። እኔን ጃፍት ጨመርሽ። አልገባኝም። አይ ቅርታ ግራ ገብቶሻል። አመጣጤ እንኳን ልጠብስሽ ነበር ግን ይሳካልኝ አይመስለኝም። ምን አይነት ደረቅ ነው? ድርቅና ግን ደስ ይላል። ቅርታ ልጠብቅ እንችላለን? ዋው ደስ የሚል ስም ነው ያለሽ። የኔ ደግሞ ታሪክ ይባላል። ታሪኩ ይሄደ ባካችሁ እሱን ተውት። እሱ ሴት ጉንዳን ባጠገቡ ታልፍ እንኳን እኛን ትቶ ጉንዳኗን ነው የሚከተለው። እኛን በሉትም ተውትና ወደ የራሳችን ስራ 오빤 강남스타일 강남스타일 እሺ እኔ ቆንጆ ማን ለበለሽ እንጂ እንዴ አሁንማ እሺ ለማንኛውም ሳራ ብለን መዝገብ ስምሽንም ራሱ ይመስልሻል እና ያው ረሳሁ እኔ እኮ ድንገት ቋሸሽብኝ ለምን ግን ከሳት አብረን ነው ትንሽ የፈጠን ካልመሰለህ ለማንኛውም ላስብበትና ልደውልልህ ሃይ ሳሪ ላስብበት እኮ ድሮ ቀረ አሁን እኮ ላስብበት የሚባል አንቺ ነሽ ስታጭው አሁን አንቺ አለሽ ሲሰራግ ሞዛዛ እንዴማ አትለኝም እሺ ለማንኛውም ጨዋታ ስለተመቸኝ መገናኘት እንችላለን ዋው ደስ የሚል ነገር አሁን ወልጀና ሳሪ ነሽ አይደል ጓደኞቼ እየጠበቁኝ ስለሆነ ያው አንቺም ስፖርትሽን አቆምኩልሽ 오빤 강남스타일 강남스타일 ጨረሳችሁ እንዴ እኔ ስመጣ ወይ ልክ ልንጀምር ሰናል እኔ ታናሽ ሲቀር ደስ ያለኝ ምን የዘመናት 오빤 강남스타일 강남스타일 오빤 강남스타일 강남스타일 오빤 강남스타일 ደግሞ ስለኛ ነው እንደዚህ ይባላል ከዚህ ሁሉ ተመልከት ታዋልደኝ ምንድነው ነውር አይደል የዛሬን ብቻ ወጣ የዛሬን ብቻ እንደዚህ ያ ነገር 5 ሳንቲም አላውቅም ነገር ካገኘ ይሄ በእነሱ ፊት መላል የዛሬን ብቻ ወጣ እሺ ምን ያለው አምስት ነው 5 ብር እንስቃኝ እና ታም ሲባታ ካላችሁ አዎ ድሮ በአባቶቻችን ጊዜ ሲባል ሰማል ድሮማ እኛም ሰምተን ነበር ግን እኔ ከፈለኩት 5 ሲባል ከፊቱ ለዚህ ጨመራለሁ ቆይ አንተ በኔ ገንዘብ ላይ ድርሻ ያለክ እኮ ነው የሚመስለው በጣም አልኩት ማርያምን ትትዬ ልል አልፈለኩም ነበር አምልጦኝ አንተ ነገር ነው እማ አቤት ልጄ እስኪ አንቺ ልብስ አውጪ ልጠብልሽ ሲሻለኝ አጥዋለሁ አይዞህ ራስህ ጠብቅ ያኔ ትንሽ ነው የተወሰነ ልብስ አውጪልኝና ልጠብልሽ እሺ በለኛ ሲሻለኝ አጥዋለሁ አልኩ ግድ የለም አውጪልኝ በልሽ ላውጣልህ እሺ ማሪ ምን ያህል እንደምወድሽ ግን ታውቂያለሽ
ከዛሬ በኋላ እስካሁን ድረስ እኔም ደግሞ እሺ ማውቂ ነው እሺ አንቺ ጓደኛዬ ስትሆኚ ጥሩ ስሜት ነው የሚሰማኝ እኔም እንኳን ከተቀበልኩ ጥሩ ስሜት ነው የበላሽ ዳጉስሽ ነው ስላላጎረስኩ አይደል ምን ብዬ ልንገርሽ ውስጤ ሳማት ይለኛል ግን ፈራው አይንሽ ጨፍኛለሽ አሁን ገለጭ እኔ እኮ እኔ ሰርፕራይዝ ለማድረግ ነው አነሳረስ እንደሱ ማለት አይደለም እሱታት ነው ከታንዲ መሰረታችን ከረሽ ሰላም ለዚህ ድረስ መጣህ እንዴ ካፈቀሩ ሲባራሰሽ ካፈቀሩ ምን ካፈቀሩ ሲባራሰሽ አንቺሽ ለዛ እንዴ በለ ነገራት ታምጣለ ሰውዬው አናግኝ እንጂ አንቺ እንዴት ነው መሰለኝ ያማር እንዴ ከጓደኛዬ ጋር እኮ ነው የመጣሁት አውቃለሁ እኔም እኮ ከጓደኛዬ ጋር ነው የመጣሁት እሺ ምን አድርግ ነው የምትለኝ ባይገርምሽ ገና እንዳየሁሽ ነው ሰውነቴን ዝለለ ትመሽተሽ አንቺ ብቻ ሰው ውበትሽ ይወድሻል በዛ ላይ ደግሞ አቅምሽ የሰጠው አናቆች በጣም አመሰግናለሁ ዳንክ ስለፈቀርሽልኝ እኔ ማመስገን ይገባል ባይሆን ለሰብስታሽ ገርማለሁ ለማንኛውም ጨርሽ ነው አይ ስሜን ጠየቀኝ መስሎኝ ነው አልጠየቅሽም ግን የኔ ታሪክ ይባላል ምን አባላለ ቆንጆ ፈጣጣማ አንቺ ነሽ ባትፈልጊ ኖሮ ስልክ ምን ያሰጥሻል ያንተ ድርቅና ነው ደርቅ ባይገርምሽ እዛውን የራሱ አንቺን ነበር ሳስብ የነበረው የሆነ ነገርም አስነክተሽናል አይደል አቤት ደግሞ ምን ችግር አለ እኔ ጋር አንዴ ይቅርታ ጓደኞች ስላሉ አናግራቸው ሰላም ሰብ ከፍያለሽ
ሂሳቡ እኮ ከፍለናል። ዛጋ አይደል የከፈለ የራሱ ሂሳብ ነው። እናንተ ሂሳብ አልከፈለ። በቃ እንደው ሊደውልልህ። አይ ሂሳብ ስንት ነው? 17 በመጀመሪያ ብሩን ይዘልኝና በእውነት አይሆን ቼክ አይሆንም እያልኩ አይደል? በቃሽ ካሽ ይዘልኝ በቤት ይዘልኝና በቃ ቤት ስንገናኝ እናወራለን። እሺ ቻው። ማነው ችግር አለ? ምንም ችግር የለም። ስራ ጉዳይ ነው። ደበቅሽ እንዴ? አይ ደበቅሽኝ። ብሩዬ በጣም አውቃለሁ። ታዲያ ለምን አንጋባ? አብሮ መኖሩ ራሱ ትዳር አይደለም? አውቃለሁ፣ ግን በሰርግ መጋባት አለብን። እሺ ለማንኛውም ቤት እንሄድ እናወራበታለን። ልጁ እየጠበቀን ስለሆነ እንዳይቀርናል። በበኛም ሰራተኛም የለንም ነው ቶሎ ነው በይ። ግን የምር ትንሽ ትለኛለህ አይደል? ምን ነው ባለቤት ያረልሽ? እቺን ነገር ሙሉ እኮ የምትስማማበት ነገር አለ። ስፈልጋለሁ። ምን ነው በሰላም? አዎ በሰላም። ነገ ስፖርት ስለምሰራ ሱቅ እንድትጠብቀኝ። ነገ ስንት ሰዓት? እስከ 5 ሰዓት። 5 ሰዓት ላይ የሚሄድበት ቦታ አለ፣ ግን ከ5 ሰዓት ቀደም ትልልኛል? ከ5 ሰዓት በፊትም ልመጣ እችላለሁ። ቀደም በቃ እንደሱ ከሆነ ችግር የለም። ሻውን ቤት ሄድና ትቀመጣለህ። ምን በዚሁ ልትሄድ? ኖ ያው ቤት ከመቀሰቀሳቸው እዚህ ጋር። እሺ በቃ ይዤ ልመጣ። ዛሬማ ደፍሬ መናገር አለብኝ። ስትመጣ ግን ምንድን ነው የምልህ? አይ የኔ ቆንጆ ሰላም ነው? እስካሁን አንቺን እየጠበቅኩ ነበር። ለምንድን ነው የምትጠብቀኝ? እኔ እንጃ። አይ ስለማፈቅርሽ እኮ ነው። ምን አይነቱ ደረቅ ነው? ደረቅ። ይሄማ አይሆንም። ደስ ይላል።
እንደኛ ባይሆንም ጥሩ ፍቅር ያላችሁ ይመስላል። ልክ እኮ ነው። ምን ነው የምትይኝን ሁሉ እሺ ልሻለሁ ብለኛል ነበር ብያለሁ። አሁንም ቢሆን የምትይኝን ለመቀበል ዝግጁ ነኝ። እሺ ነገ ጧት ስፖርት መውጣት የለም እንዴ? ለምን? ምክንያቱም ለደቂቃ ካጠገቤ እንድትርቅ ስለማልፈልግ። ትንሽም ቢሆን እንቅስቃሴ አድርጌ ብመጣ ይሻላል። እኔም እኮ ከአንቺ መራቅ እኮ አልፈልግም። ትንሽ እንቅስቃሴ አድርጌ ብመጣ ቃልን አክብራ። እሺ በለኝ። እሺ አንቺ ደስ ካለሽ። እሺ ጓደኞች እንዳይመጡ ደውልላቸው። እሺ ሄሎ በድሩ። ሄሎ ብሬ። ነገ ጠዋት እንደማንመጣ ልንገራችሁ ብዬ ነው። ምን ነው? ለምን? ችግር አለ? በሰላም ነው። ትንሽ ስራ ቢጤ ይዞ ነው። እሺ እነ ታሪኩና ቡሸት ለናብዲም ነገራቸው። እሺ እሺ እሺ። አደራን ለነሱም ነገራቸው እንዳረሰው። በቃሽ። እሺ ቻው። እሺ ቡሸት ጋር ብደውል ይሻላል። ሄሎ በድሩ ጀማል። ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ተኝተሃል እንዴ? አይ ገና እንቅልፍ ሊወስደኝ ሲል ነው የደወልኩት። ምን ነው በሰላም? አዎ በሰላም ነው። ነገ ኢብራሂም እንደማይመጣ ነግሮኝ ነው። ለምንድን ነው የማይመጣው? በቃ እኔም አልመጣም። ለምን? ካሴቤ ትንሽ ስራ ስለቀዘቀዘ ትንሽ ገንዘብ ስለሚያስፈልግ። አንተ ደግሞ ሁሌ ከሱ እጅ መጠበቅ ትወዳለህ። በቃ እሺ ሰላም ደር ይሄ ገርማ የራሱ ስራ እያለው ድጋሚ እሱን ማስቸገር ማለት ነው። ሻው ቤትሽ በራፍ ላይ ደረስኩሽ። በላዳ እንኳን ብትመጪ ኮረኮንቹ ነው ውስጥ አልገባም ይልሽ። አይደል? ያምረን እኮ ነው እንደድሮ መሰለሽ። አሁን ለነገሩ ኮብስቶን ስለሆነ ይገባላችሁ ይችላል። እሺ በእውነቱ ከሆነ በራፊ ስላደረስከኝ በጣም ነው የማመሰግነው። ግን ወደ ቤት መግባት አልፈልግም። ለምን? በቃ ዛሬ ካንተ ጋር ነው ማደር የምፈልገው። አሁንማ ቤትሽ ደርሰሻል። አሁን ሌላ ጊዜ በደንብ እናደርጋለን። እሺ ለዘላለም። እሱንማ አውቃለሁኝ፣ ግን ካንተ ጋር ማደር ነው የምፈልገው። በቃ ግቢ። እንዴ ጥለኸኝ ልትሄድ ነው? መቼም እስከ መኝታ ቤት ያደርሰኝ እንደማትኝ እርግጠኛ ነኝ። ግቢ በቃ ሳምንት እንገናኛለን። እሺ እንዴ ቆይ አንተ አይደብርም እንዴ? ሳምንት ሙሉ አንተ ሳስብ ልቆይ ነው? በቃ እሺ በቃ ነገ እንገናኛለን። ባይ። ሄሎ በድሩ ጀማል። ታሬ ሰላም ነው? አለሁልህ በድሩዬ። የዋሰው ምን ይሆናል ብለህ ነው? ትንሽ ያቺ አስቸገረች እንጂ። በልሽ ቀልድህን ተውና ነገ ጠዋት እንገናኝ። ይመችህ አብሽር። በነገራችን ላይ የደወልኩልህ ነገ ኢብራሂም እንደማይመጣ ልነግርህ ብዬ ነው። አይመጣም? ቶ ችግር የለውም። በቃ ቶ ጠዋት እናወራለን። ቻው አባቡ። ሄሎ በድሩ። ሄሎ አብድዬ። ቀሰቀስኩ አይደለ? ኧረ አልቀሰቀስከኝም። ያው ከ15 ቀን በኋላ ማትሽ ጋር እያጠና። አይዞህ አብድዬ በርታ በለልን። እኛ እንኳን አልፎብናል። ኧረ አላለፈብህም። ያው እኮ ትልቅ ትምህርት ነው። አዎ እሱማ ከተማርኩት ነው። ለማንኛውም አብድዬ የደወልኩልህ ነገ ኢብራሂም እንደማይመጣ ነግሮኛል እና ጠዋት አራታችን እንገናኛለን። ለምን አይመጣም? በሰላም? አይ በሰላም ነው። ትንሽ ስራ በዝቶበት ነው። እሺ በቃ አብሽር አብድዬ፣ ባለን አቅም እንተጋገዛለን። እሺ
በጣም ነው የማመሰግነው። ሰላም። እሺ አብርሃም በሰጠን መረጃ መሰረት አንድ ልጅ ከመኖሪያ ቤት ውስጥ ብር እንደሚቀበል ነግሮናል። ቤቱም የት አካባቢ እንደሆነ አጣርቷል። ሰራተኛም ሆነ ዘበኛ እንደሌላቸው ነግሮናል። ስለዚህ ዛሬ ሁላችንም መተኛት የሚባል ነገር የለም። ምን ማድረግ እንዳለብን ስንወያይ እናዳለን። ዛሬ 11 ሰዓት ተኩል ላይ ከቤታቸው በራፍ ላይ መገኘት አለብን። ይሄ ሁላችንም የሚያስማማ ይመስለኛል። ቅሬታ ያለው ሰው ካለ እድሉን እንሰጠዋለን። እኔ አንድ ሐሳብ አለኝ። እሺ ቀጥል። ለምን ሁላችንም ከምንሄድ ግማሾቻችን ቀርተን ግማሾቻችን ብንሄድ ጥሩ ሐሳብ ይመስለኛል። አዎ ሌላ ሐሳብ ያለው ሰው አለ? እሺ ሐሳብ ከሌላችሁ አሁን ራታችንን መብላት እንችላለን። በቃ ደከመኝ እንተኛ። ግብናትኝ ይሄን ፊልም ጨርስ በኋላ እመጣለሁ። እንደማንመጣ I have to hurry home and get ready. መቸኩል አለብኝ መፍጠን አለብኝ። Oh, by the way, I told Mom we're coming over for dinner. በነገራችን ላይ ለራት ለማየት መጨረሻ ያነግራታለሁ። ለእናትህ ከኔ ተቀበልኩን ብር ለምን አስተን? የምን ብር? አሁን ማልገባም እንዴ?
ባላየው ኧረ ባላየው ሳይ እሺ በቃ ከሰዓት እንገናኛለን አይደል? ከሰዓት መቼም ግን አይመስለኝም። ምን ችግር አለ? የሚገርምሽ ኪሴ ብቻ ሲያደበረው አልገባኝም። የሚገርምሽ እጄን ራሱ ወደ ኪሴ ብልካለሁ በቃ ካላናገረም ብሎ እጄን ራሱ አልዘጋውም መሰለኝ። ኦኬ ታዲያ ምን ችግር አለ? እኔ ላስተካክል። አንቺ ካሳለሽ ነው ደስ ይለኛል። ግልጽ ስለሆንክ ይበልጥ እንደዚህ ምን አለ መሰለህ ሁሉም ሴቶች አለ ገንዘብ ብቻ ሳይሆን ፍቅር የሚፈልጉ ሴቶች አሉ መሰለህ። ይህን ስለ ደግሞ ምን ይበልጥ ምን እንድትረዳኝ ጭምርሽ እሱማ ያውቃል። ከሳረለ እኔ ደክሞኛል። በቃ ቀሚሱን እንጥራውና እንሂድ። ቀሚስ ደግሞ ማን ነው ቀሚሱ? አታየውም እንዴ? ከሷ ጋር ተጣብቆ ልክ አልላቀቅ ብሎ እንዲህ በታይገር ኮላ እንደተጣበቀ ሰው አታያቸው? እንደዚህማ አይባልም። ጓደኛ እኮ መስታወት ነው። እንችል መክረን ትመልሰዋለህ እንጂ ስለምን ታመዋለህ? ስህተቱ የሱ ብቻ ሳይሆን እኛም ጭምር ነው። ልንመክረው ሞክረን አናውቅም። ከቻል መሞከር ምርጥ ሀሳብ ነው ይሄ። አንዳንዴ ሳትፈልገው እንዲህ ጥሩ ሀሳብ ሲመጣ ደስ አይልም? በጣም እውነቴን እኮ ነው አብሽ። ኧረ አመረር ካመራለ በጣም ነው የሚሰከኝ። ትልቅ ትምህርት ነው የሰጠሽ። ከሰዓት በኋላ እንገናኛለን። ጓደኞቼም የሚጠበቁ ስለሆነ አንቺ ደግሞ ስፖርትሽን ሰራ። ባይ ባይ። አሃ ዲናት በላይ ደረሰ። እመጣለሁ። ሀኒ ፀጉር ቤት ስለገባሁ ነው እኮ እመጣለሁ። እሺ አሁን ምንድነው የምንለው? እነሱ ደግሞ ተይዘዋል። አዎ ደግሞ ብሩን ይፈልጓል። ምን እንደምናደርግ ራሴ ማላወቅ በህይወት አይለቀንም። ስለዚህ የሆነ ነገር እንፍጠር። አዎ ግን ሌላው ጉዳይስ ምን እናድርገው? ሱቁሩ ሬት ነው ሄደው ግን እሺ እንሂዳ። እኔ ምን አለ እሽታን በጣም እየወደድኳት ነው። እስቲ አሁን አንተ እስከ ዛሬ ካያቸው ሴቶች እቺ ምን የሚወደድ ፓርት ኖሯት ነው ግን ወጥቶ እድሜ አይደለች? ምን ማለት ነው? እድሜዋ ግን ስንት ይሆን? 18 ልቧ ግን ምን 35 ጎልማሳ ነው የምትመስለው። ደሙ ደስ ስትል ድንቡሽ ብቻ አለች ነው። እንዴት አረክ የዛሬ ቀጠሮ እንደማይመች ነገርኳት። እኔማ ቁርጡን ነገርኳት። ግን ያው እሷ ሁሉም ነገር ይችላል ብለኛለች። እኔ ደግሞ ኪሴ ውስጥ የተወሰነ ብር መያዝ አለብኝ አይደል? ዛሬ ሲብራሂም ምን ይጣል? እዛ እኮ ነው ቤቱ ያመጣሁት። ልጆች ዛሬ ብቻ ኢብራሂም ጋር ስለ ገንዘብ እንዳታነሱ። አንተ ደግሞ ሁሌ ገንዘብ ገንዘብ ትላለህ። በቃ ለገንዘብ ብቻ ሳይሆን እንደ ጓደኝነት ነው የመጣ ነው። ብሩን ደግሞ ከሰጠህ የኛ ስራ መቀበል በቃ ታስ እንትን በኋላ ታከራይ ችግር የለም። ከሰዓት ላይ ነው አከራይ በሩ ጀማል ና ታሪኩ አብዲ እንዳታውቁ ምንድን ነው? ኧረ በቃ እንሂድ። ምንድን ነው? እኔ ቤት እዚህ አይደል እናንገባ። በቃ እዚህ ሰፈር መታየት የለብንም። ቶሎ እንሂድ።
رجال ابوك استنى كويس انا من هنا ነው ፍሪጅ አረ ባካችሁ ተው ወንድሜ ላችሁ አረ ባካችሁ በቀደም ሞባይል ቀሙኝ ደበደባችሁ አረ ባካችሁ በርቺ ይወድባችሁ ምንድነው የሚያስቀባጥር እኛ አንተ እንደምትለን አይነት ሰዎች አይደለም እስቲ ቁጭ በልና እንዴ ተረጋጋ ምን ነው ይወሩ ልጆች ደበደቡኝ ምንም ሳላደርጋቸው ሞባይል የወሰዱ ከሞባይል ውጪ ምንም አልወሰዱብህ አረ ምንም አልወሰዱብኝ ሞባይል አምጣ ቢሉኝ ሰጣቸው አልነበር ተሚደበደቡ በቃ የሱ ብር አይደለም የሆነ ነገር ሰተነው እኛ እንሂድ ለኛም ላንተም የሰጠን ፈጣሪ ነው እሱን አመስግን አይ ፈጣሪ የጠፋ ሞባይል ብር ሆኖ አገኘሁት በተዘዋዋሪ መንገድ እግዚአብሔር ይመስገን እግዚአብሔር ይስጣችሁ ጓደኛዬ ነች ኦኬ አሁን የጤናው ሁኔታ በጣም ያለው ሙሉ ምርመራ ተደርጎላታል ምንም አይነት ችግር እንደሌለባት ታውቀናል ትንሽ ያሰጋን የነበረው አንገቷ ላይ የነበረው ትንሽ ችግር ነው እሱ በጣም አሪፍ ነው ያለው ችግር የለውም ተረጋጋ ዶክተር አሁን ገብቼ ማየታችን ነው ልታት ትችላለህ በቅድሚያ ግን እኔ መረጋጋትን ነው እፈልጋለሁ ምክንያቱም በሽተኞችን መረጋጋትን ነው የምትፈልገው ምክንያቱም ገብተህ እንድትረጋጋት አልፈልግም መረጋጋትን እርግጠኛ ስትሆን አስገባለሁ ችግር የለውም ታታለህ እኔ የምለው ነገር ግን ቲቲ አብዲ አስባችሁታ አምነን ነው በድሩን ሳቢውን በድሩ ጋር ዱክ እንዲል ያደረገው ምን አደረጋልን ታዲያ መቼም እንዳገኘ ነው ወዲያው መከፋፈል ያለብን አይመስለኝም በዛሬ ደግሞ ቤተሰቦቹ ሳቢያም ናቸው ያልገባኝ ነገር ቤተሰቦቹ ሳቢያም ናቸው ምንም ያንተም የሱም እኮ ቤተሰብ ነው ፍራንክ ያለው አይደል እንዴ ገንዘቡ የቤተሰብ ፍራንክ ያንተ ይሆናል እሺ አስበው አዲ ያንተንስ ፍራንክ ሰጣኝ አዎ ባክህ ለሽሩን ሰጥቶኛል ያው ለናንተ ነው ሰጥቶኛል እሺ እኔ ግን ያው ያልገባኝ ነገር ሳቢውን እሱ ጋር ሲቀመጥ ምን ያላምን ነው ሸሉ ላይ ያረገናችሁ ይቀንሱ አይችልም በዛ ላይ አልቆጠር ነው ገንዘብ እውነትህ ነው ባቂላ ቢጠፋ ፈስቀለለ አይደል የሚባለው ታዲያስ ባይሆን ሸሉ ሲያረገ በእኔ ይሻላል ቆይ እንጂ ያው ልብር ሰጣት ለናቱ የሆነ ነገር መጠርጠሩ አይቀርም ጌታ ምንጦት ነው ማለት እሺ ለምን እንዳት ክፍለ ሀገር ስራ አግኝቼ ልሄድ ነው ክፍለ ሀገር ሲሄድ ደግሞ የተሰጠኝ ገንዘብ ቅድመ ክፍያውን ላንቺ እንዳይቸግርሽ ብዬ እንዲሰጡኝ አጨናንቄ ነው የተቀበልኩት እና ይሄንን ገንዘብ ነው ላንቺ የሰጠሁሽ እና ሌላው ደግሞ በየወሩ የሚከፈለኝ ክፍያ አለ ለበት ሰጣት ታሳብ በቃ እንደውም ከከተማ ወጣልና ለሳምንት ካብን ምን ይመስላል ለሱ ለሽብር ሰጠኝ ነው ያልከኝ አብዲ እንግዲህ በቀደም ያለኝን ሰምተሃል በድሩ ምን አለ ፊልም ቤት ስራ የለም ቀዝቅዟል እና ትንሽ ፍራንክ ሰጠኝና አዳዲስ ፊልሞች ወጥተዋል ላምጣ አልኩት ምን ቢለኝ ጥሩ ባከራየለት ፊልም አምጣ አይለኝ መሰለ አትለኝ እላህ አንተ ደግሞ ቀልድ ትወዳለህ ማይለኝን ነገር ነው ማውራ በድሩን እንደሆነ ታውቀዋለህ ሲጀመር እንዴት እንደሚሆን ለገንዘብ አንተ ራስህ ታውቀዋለህ ነገሩ ልክ ነው ከቆቅም እላፊ ቆቅ አንተ ለማዘር ነገራቸው አንተ ደግሞ ራስ ተወጣው
በቃ ነገር ወዲያውሽ ተገናኝተን መሄድ አለብን። ቻው። አይዞሽ እሺ። ዶክተር ብዙ አታወሪ ስላለችኝ ብዙም አላጫውትሽ። ጠንከር በይልኝ እሺ። ሁሌም ካጠገብሽ ነው አለሁልሽ። ቆንጆ ነው ቆየህ ልጄ? ያው ዛሬ እሑድ አይደለ? ጓደኞቼ ቁርስ ጋብዘውኛል። እሰይ ይባርካቸው። የሰዓት ደግሞ ለሰዓት ትበላዋለህ ልጄ። እማ የሆነ ስራ አግኝቼ ነበር፣ ግን ክፍለ ሀገር ነው። እንዴ ክፍለ ሀገር ትምህርትን ጥለህ? አይ ለሳምንት ነው፣ ደህና ብር የሚገኝበታል። ለማንኛውም ብለ የሚገዙት ካለ ብለ የሰጡን ብር አለ 2000 ብር ነው። እስከመጣ የፈለግሽውን ነገር አድርጊበት ልጄ። ተዝለፍቱን የሰጠኝ አይበቃህም ልጄ? አይውልሽም፣ ስመጣ እኮ ሌላ ብር ነው የምመጣው። መንገድ ላይ ተሚሰግር አንተን ፊዛ ይሻላል። አይ ቢቸገረኝ እንኳን ከጓደኞቹ ጋር ስለሆነ ከነሱ እቀበላለሁ። አሁን እየጠበቅኩ ነው። እሺ ለመንገድ የሚሆን ስንቅ ለስራ ለተነስ ነው። እሺ ከፖሊስ ጣቢያ ምን አይነት መረጃ ይዛችሁ ሊመጣችሁ? ብሩን በሻንጣ ይዘው እንደሄዱ ፖሊሶች እንደያዛቸው ነው ነገሩ። ብሩን ለፖሊሶች አስረከቧቸው ታዲያ? ብሩን እንኳን እዛው በአካባቢ ላይ ባለ ሸንበቆ ስር እንደደበቁ ነው የነገሩ። ታዲያ እዚህ ምን እንሰራለን? እንሂዳ። አይደወልም። ቆይሽ ደም ግፊት ወይም ደም ብዛት ቢኖርብኝ እኮ ሆስፒታል ነበርኩ። አይሻልም ክሊኒክ? አንቺማ ቀልጂ ምን አለብሽ? ደግሞ እንደዚህ ምንድን ነው ማማራ? ማንን ለማስቆንጀት ነው? እኔ እንደሆነ ክሊኒክ ይኒዋል እሺ ቆንጆ እንዴት ነሽ? ደህና ነኝ። እኔ ዛሬ እንዴት መጣሽ? አርባው መሰለኝ የምንገናኝ። ምን ነው ዛሬ ስለመጣ ነበርኩ እንዴ? አይ ለሱ ማለት እንኳን አይደለም። ያው ተረኛ ነሽ ብዬ እኮ ነው። ምንድን ነው ያልከው? ማለት ስራ ቦታ ዛሬ ተረኛ ነኝ አንቺን አይደለም እኔ ነው። እሺ ቅርታ። አይ ምንም አይደል። እና ልትሄድ ነው? ልክ ምርስን የመጣሽ ከቤት ጣልቼ ነበር የመጣሁት። ታዲያ ምን አሰብሽ? ከአንተ ጋር ሆና ብዬ ነበር የመጣሁት። በቃ ታዲያ ምን ችግር አለ? እኔ ብቻዬን ስለምኖር አብረሽ ትኖሪያለሽ። የምርን ፈቀድክልኝ? እኔ ቆንጆ ለአንቺ አልፈቀድኩ ለማን እፈቅዳለሁ ብለሽ ነው? ምንሽ ትሰራት ያማል? አዎ ስራ ምናምን ደግሞ ግድ ይለኛል። ነግሬሻለሁ፣ ተረኛ ነኝ አልኩሽ። ባይሆን ቁልፍ ልስጥሽና አንቺ እዚህ ሆነሽ እንዴት ነው ያስካከልኩት? እኔ ነሽ ድንገት አምሽቼ ቀርቦ የለም ተርዛለህ በማላውቀው ባዶ ውስጥ እኔ እኮ አይደለሁም እንጂ ይኸውልሽ ስራው እኮ ነው። ይኸውልሽ ምን መሰለሽ በቃ ትንሽ ብር ሆና ብዙ ብር የምታስገኝ ናት። አንቺ የምትሰሪው ቆንጆ ጥያቄ ነው። እሺ በቃ በተቻለ መጠን ላለማድረግ ሞክር። ወይ ደበደቡ አሳፈር ልጆች ደበደቡ። አይዞ ይበልሽ ገዳላ ነው በቃ
አይ መዳናለና አሁንማ መዳናለ መንገድ ያሳይቶኛል አትልፎኛል አሁን በኋላ የምን መጠጥ የምን ማጨስ የምን መቀመቅ ቀጥለጥ ብዬ ስራ ይሰራለሁኝ እንጂ የራሴ ለውጣለሁ እንጂ በተለይ የጎረቤቶች የነዚህ የጎረቤቶች ብዬ እንጂ የማላመጣው ነገር የለም በላይ ላይ የማልቀይረው ነገር የለም ልብስ አይደለ ሌላ ወርቅ ልብስ አለውኝ ገና አዳሚ ደም ይልበሳኝ ደብድበው እንደዚህ እዚህ ያደረሱኝ ፈጣሪም ግን ያው ጥሎ አልጣለኝም ፈረንጅ የሚለው ነገር አለስ አንድ ነገር ጊቭ ኤንድ ቴክ ይላልስ ፈረንጅ መስጠት መቀበል ሞቢል ጥዬ መጥቼ አይደለ ይሄ ብር ይሰጠኝ መዳናለ ክብር ምስጋና የሱ ይባው እኔ ሌላ ምን ላለሁ ህይወቴ ይቀይርልኝ ሌላ ምንም የምለምነው ነገር የለም አሁን ብር እንደሆነ በጀን ገብቷል ከዚህም በኋላ ያለው ህይወቴን ብቻ ማሳመን ሌላ ምንም ይወራ ነገር የለኝም በቃ አስፈቅድ አው ግን ትንሽ ቀረብላታል በቃ ቶሎ ደረስ ብለን እንመጣለን እሱማ ልክ ነህ ያው አንተን አስፈቅድካል ብቻና ባክ አንዷ ሙጥኝ ብላ የትኛው ያቺኛዋ ነው ታዋክ እና ምን አልከት ምን እላታለሁ እኔማ ቁልፉን ሰጥቻት መጣሁ ብቻዋን እቤት ውስጥ አበሩን ትጂ እረብረና አክን አለሁልሽ ቆንጆ እኔም ናፍቆሽኛል ዛሬ እንኳን የሚመችኝ ይመስለኛል ዛሬ ተቀጠሯችን ነው እሺ በቃ እንደባለፈው ወደ ቤት መመለስ ምንም ችግር የለም በቃ የሚገባሽን ሰጥሻለሁ እሺ ሰላም ቤት ይኸው ነው ሸምበቆ የታለ እዛ ጋር ሂዶ አፈልጉ እሺ ታዲያ ምንድን ነው የምናደርገው? እዚህ አካባቢ ያሉት ሰዎች ምን ጠይቅ ይሻለን ይመስለኛል። እናንተ ምን ሆናችሁ? ምን ማድረግ እንዳለብን ብናወራ ይሻላል። ዝም ብላችሁ ባዶ ላይ እንደምደንሱ ልክ ነው። ለምን ቁጭ ብለን አናወራ? ቡቃታው ነው ምን በኋላ ነገር አሁን ቁጭ ብለን እናወራ ነው። ዛሬ ቀን ቅዳሜ ነው እንዴ? አረ ሮብ ነው ዋክሶዬ። የዚህ ብር መገኘት እኮ ቀኑን ሁሉ እኮ አጥፍቶባል አንተ ሰው። እና ታዲያ ያለ ተራው ነው ይደምልችሁ። እና ጭቅጭቅ የሰጧት ነገር ጣፈጣት እንጂ ምኑ ቸኮሌቱ ነው። እሺ እሱን ተውትና ስለዚህ ብር እንነጋገር። ለምን ግን ላይብሬ ማናሳውቀው? አንተ ደግሞ ይሁንክ በበግ ቤት በገባ ነገር ነው። ኢብራሂም ሁሌ ከሱ በታች ሆነን እንድንኖር ነው የሚፈልገው። እኛ በዚህ ገንዘብ እንኳን መለወጥ የለብንም። ራሳችንን ቀይረን ለሰው ደግሞ መርዳት መጀመር የለብንም። ሁሌ ተረጂ ነው እንዴ መሆን ያለብን? እውነቱን ነው።
ራሳችንን ችለን ቢያንስ እንኳን የተሻለ መሆን ይገባል። ደስ የሚለው ሁላችንም ሱስ የሚባል ነገር የለብንም። በዚህ ብር ምን ማድረግ እንዳለብን ሁላችንም ማወቅ ያለብን ይመስለኛል። ሱስ እኮ የሲጃራ ወይ የጫት ወይ መጠጥ እኮ አይደለም። ያንተ ለየት ያለ የሴት ሱስ አይደል እንዴ ያለበት? ይሄ እኮ በቀን አንዴ ቢሆን ነው አሉ አይደል እንዴ 3-4 ምን ደግሞ ሁሉም ደብሮኛል። ካሁን በኋላ ማን ነው ያለዚህ እኮ አንተ ነው የሚደብርህ? እስኪ እንደሌለው ራሱ በአንድ ጽና። ሌላውን ተውት። አሁን ይሄ ልጅ እኮ ከዚህ ገንዘብ ላይ ድርሻ ሰጠው እንዳለ ድርሻውን ለሴት ልጅ ነው ወጪ አድርጎ የሚጨርሰው። ካልሲ መንደን እንኳን መግዣ አይተርፈው። አሁን አንዷ ግን ልቤ ላይ ገብታለች። በእውን እሷን ጀምራታል። የትኛዋ? ይውዷ በዛ ላይ በመወዳት እናቴ በኪዳነ ምሕረት ለስ ነው ያገኘኋት። ከሷ ጋር ብዙ ደስ ይለኛል። እስኪ ይታይልሃል። ግን ይሄንን በፊት ለፊታችን አስቀምጠን ምንም ሐሳብ ሊመጣልን አልቻለም። እውነቱን እኮ ነው። አሁን ከዚህ የተወሰነ ብር እንውሰድና የሆነ ጸዳ ያለ ቡቲክ ሄደን በቃ ፏ ብለን ልብስ እንቀይርበት። ከዛ በኋላ የተቀረው ደግሞ የሆነ ሐሳብ እስኪመጣልን ድረስ እናስቀምጠው ደብቀ። ምን አይነት ሐሳብ ነው የምታመጣው? እናትህ እስቲ አንዳንዴ ምን ጥሩ ነገር እስቲ አወራ። ደግሞ ምን ለብሶ ሱሪ የለኝም ነበር አይደል? ታዲያ አያስማማል? አካባቢ ብር ተስቆጥ ነበር ታከ ፍንጭ ነገር ካለሽ ይቅርታኝ ነው። እንደዚህ ሰፈር አይደለም መንገደኛ እና ነው ቆሜ ነው ማናገር። እኔ ፍሬንድ እዚህ ሰፈር በተደጋጋሚ ጊዜ አይሻለሁ። እዚህ ሰፈር ነው? ኧረ አይደለም። እና አጎቴ ጋር መጥቼ ነው። እዚህ ሰፈር ምን አይነት ኢንፎርሜሽን አሰማሽ? ኧረ እኔ እዚህ ሰፈር አይደለም ምንም አውቀው ነገር የለም። እዚህ ሰፈር እንዳለሽ ይጥፋ። ሰላም ነው ፍሬንድ። ሰፈርሽ እንዴ? አይ ሰፈር አይደለም ግን የሆነ ቦታ ማቅሽ ይመስል። እስቲ በደንብ ፊቴን ታውቂኛለሽ? አይ ፊትሽ ግን አዲስ አልሆነብኝም። የሆነ ቦታ አቅሽ ትንሽ ከቆየ ምርት በክንኪ ይወረልሽ ፍሬንድ። ሰላም እንዴት ነው? ይላልሽ ያላወቅኩ። ኧረ ታውቂኛለሽ? አላውቅም። እንዴት አላውቅም። አዲስ ፊት ነው ሲሆነብኝ። ደግሞ ከየት አምጥተሽ ነው? ድሮ ሳቅሽ እንደዚህ አትለብሽኝ ነበር። እኔ እሱን የማመሰግነው ከላይ ነው ትእዛዙ። በቃ ከላይ ነው ትእዛዙን። ና በቃ ማናገር የት ነው የሚሄደው? አትልቀቀኝ። እሺ አሁን ምን አድርግ ነው የምትሉኝ? ለማንኛውም እሱን አናግረው። እንዴት አባምሩባ ይሰፈር ነው አይደል? አዎ የተፈጠረ ችግር አለ እንዴ? እኔ ሳውቅ እንደዚህ አይነት አለባበስ አትለብስም ነበር። ታዲያ የኔ አለባበስ አንተ ምን አገባ? እንደዚህ ነው እንዲህ ነው የምትለኝ? እንኳን አንተ እናቴ አይመለከታትም። እኔ አገባኝ። እሺስ አረ በእናትህ አረ እባክህ እሱ ነገር እኔ በጣም ነው የምፈራ። በእናትህ አልቅልኝ። በእናትህ አረ በእናትህ እሺ በቃ እሺ በቃ እሺ እነግርሃለሁ። ምንድን ነው የምትለኝ? ይሄ ልብስ ታዲያ ከየት ነው ያመጣው? ይሄ ውድ ልብስ እኮ ነው። ይሄ ልብስ ብር ሆኑ ልጆች ናቸው፣ አራት ናቸው። አንደኛ ጠጉራም ነው፣ አንደኛ ደግሞ ቁንጮ ነገር አለበት። እነሱ ነው ወሰጡኝና የለበስኩት ገዝቼ የለበስኩት። እኔ ደሃ ነኝ፣ ምስኪን እኮ ምንም የሌለኝ ሰው ነኝ። ታውቃቸዋለህ ማለት ነው ልጆች? እኔ አላውቃቸውም። እኛማ አትደብቀን። ኧረ እኔ አላውቃቸውም። ኧረ ዴቭ መላ በለው፣ ሰዎች እየተሰበሰቡ ነው። ኧረ ገብርኤል በሰይፉ ቁረጠኝ። ኧረ መላ አላውቃቸውም። ይሄማ ለመላ ነው። ይሄ እንደዚህ አይነት ቀልድ የለም።
ዛሬ ስራችንን ማጠናቀቅ አለብን። እነዚህ አይደሉ አራቱ የተባሉ ልጆች? ያው ጸጉራሙም አለበት፣ ያው ቅንጮም አለ። አስቁሟቸው እስኪ ሂዱ። ትልቁ ሰውዬ ችግር አለ እንዴ? ምን የፊልም ቀረጻ አስመሰላችሁ? ኦኬ ገባኝ። እሱ ያላችሁ ነው ተወጣዱና አንስተ እንዴ ምንድነው ሰውዬ? ምንድነው እናንተ? ልቀቀው። ሻንጣውን ፈትሽው። ምንም የለውም። ቦርሳው ላይ ልብስ ብቻ ነው። አሁን ብሩን አምጡ። ስለተነቃባችሁ ብሩን አምጡ። አረኛ ምንም እናውቀው። አረኛ ምንም እናውቀው። አምጣው። አሁን ገለዋለሁ። ነገር አትሆንም። አሁን እሱን ከምገለው ብሩን አምጡ። አረኛ ምንም ማለት ነው ወንድሜ። እንዳትነቃነቅ አንድ ሰው እንዳይጠጋኝ። እንዴት ነው ተሻለኝ? አውስታይ ኧረ በጣም ደህና ነሽ። ከጠበቁት በላይ እንደውም ደህና ሆነሽ ነው የመጣሽው። በመጀመሪያ ፈጣሪን ማመስገን ይገባል። ዶክተሮቹም ጥሩ ናቸው፣ ልናመሰግናቸው ይገባል። እጅግ በጣም ሊመሰገኑ ይገባሉ። ሐኪሞቹ ደግሞ ጥሩ ዶክተርም ስላጋጠመን እኮ ነው። ፈጣሪ ከኛ ጋር ስለነበር ነው። አንድ ነገር ግን ቅር ብሎኛል። እኛ ለነሱ ብለን ነበር ብሩን ያዘጋጀነው። እነሱ ባያውቁ ቢያንስ ደውለው እንኳን ሰላም ማለት ነበረባቸው። እንደዛ ታስብ። ቅር አይበልሽ። ለምን እኔ አልነገርኳቸውም ነበር? እኔ ደውዬ እኮ ስላልነገርኳቸው ደግሞ ምን ብዬ ልንገራቸው? ተዘረፍኩ ብዬ ልንገራቸው? ተዘረፍኩ ብዬ ብነግራቸው ሰፈሩን በአንድ እግር አቆሙታል። እና ብሩን እነሱ አልወሰዱም ብላችሁ ታምናላችሁ? እነሱ ባይወስዱትማ ይኸው ላይ ጋተቱንም ነበር። ደግሞ ሻንጣ ሙሉ ልብስ ኬት ያመጣል? እሺ እነሱ ከሆኑ ኬት ነው የምናገኛቸው? እኔ ጋር እንዳሰባለኝ ባለቤቱ ብሩን ያገኘ የታወቀ ነገር የለም። ስለዚህ አንዳች ተከታትለን ብሩን ያገኘው ማረጋገጥ አለብን። ለምን አልታዝንማ? ለዛማ ፖሊሶቹን ወንጀልን ላይ እኛም አለንበት ብንላቸው ይሻል። አይ እንደሱ እንኳን ማለት አይደለም። ቢያንስ እንኳን ባለቤቱ ብሩን ካገኘው የጓደኞቻችን እስር እንዲቀንስላቸው ጥረት እናደርጋለን። ካላገኘው ደግሞ ልጆቹ ላይ እንዘምትባቸው። የአብዱል ፈታ ሐሳብ ጥሩ ይመስለኛል። በጣም ጥሩ። አሁን ሁላችንም ወደ የስራችን መሰማራት አለብን። በቃ ሰው ነው ነግሮ ስማኛ ግን እዚህ ጋር ካንተ ጋር እንዳለ ማወቅ የለበትም። እሺ ኤሎብዬ ምን ነው ስልኩን ቶሎ አታነሳም እንዴ? ሳይለንት ላይ እኮ አድርጌው ነው፣ አልሰማሁትም ነው። ምን ጠፋችሁ? አይደወልም እንዴ? ፋዘርና ማዘር ለሰርግ ክፍለ ሀገር ገብተው ያው ብቸኝነቱን ተያይዤዋለሁ። በቃ እመጣለሁ። ኧረ ምንም ችግር የለውም እንዳትመጣ። አይ እመጣለሁ በቃ። ኧረ አትምጣ። ባይሆን ደውልላቸው። ሌላ ጊዜ ባይሆን በሰፊው እናወራለን። እሺ ደውላቸዋለሁ። ለማንኛውም ኦኬ እሺ ቻው። እሺ እናንተ በሉ ቶሎ በሉ ስልካችሁን ዝጉ። ምን ነው ኢብራሂም ደውላለሁ ብሏል። አሁን ደውላለሁ ስላለ ሁላችሁም ስልካችሁን ዝጉ። ሰላም ነው እንዴ? እንዴት ሰላም ነክ? የሚስት ጉዳይ እንዴት ሆነ? የሌቦችስ ጉዳይ እንዴት ሆነ? እስቲ በጣም ደህና ነች።
የሌቦቹ ጉዳይ እየተከታተልኩ ነው፣ ግን አላውቅም። እንዴት ልጠይቀኝ ቻልክ? አይ እኔ ጎረቤት ነኝ። ለሊት ስፖርት ልሰራ ወጥቼ ነው በዛ ወቅት ያየው። በቃ አመሰግናለሁ። አሁን ተሾክቶ አረ ግድ የለም እኔ ልሸኝ። ግድ የለም ጎረቤት አረ ግድ የለም እኔ ልሸኝ። በእውነት እኔ ልሸኝ። ግድ የለም ወዴት ነህ? ያው ወደ አስኮ አካባቢ ነው የሚሄደው። በቃ እዛው ነው እግረ መንገድ እዛው ወደዛው ስለሆነ አስኮ ጋር ጥላለች። አይ ሚስት ነገር ግን በጣም ገርሞኛል። እግዚአብሔር ነው የረዳት ሚስት። አዎ ፈጣሪ ማዳና። በጣም መወዳቸው ጓደኞች አሉ። ወደ እነሱ ነው የሚሄደው። የሚገርም ነገር የረጅም ዓመት ጓደኞቼ ናቸው። የሚገርም ፎቶአቸው ራሱ እንደዚህ ናቸው። አዱስ አንተ ጋር ብሎ አይደል እንዲወጣ እኔ ጋር እና እኔ ጋር እስኪ ለማንኛውም ወጥቼ ሊሆንና ችግር ካለ ምልክት ሰጣችኋለሁ። ሰላም ምልክት ሰጠን እኮ በቃ እንዴዳ ምን ስልክ ይችላል እንዴ አንድ ስልክ ብትይዝ አንድ እኮ ነው ያስከው እኔ እኮ ሁለት ነው ያስኩት እሺ ሊዝ ግን ብለህ ነው ይልቅደ አንድ ይልቅደ እኔ ቆንጆ ሰላም ስልክህን ይዘጋው። ባትሪ ጨርሶብኝ እኮ ነው እኔ ቆንጆ። እሺ ቆይ በጣም 2 ቀን አለፈ እኮ። አይ ከመስሪያ ቤት ሳትሰጡኝ ትንሽ ራቅ ብያለሁ። ለምን ግን ትዋሸኛለህ? እሺ የት ነው ያለኸው? አክሱም። ምን አክሱም ነው ያለሁት? ባይገርምሽ አክሱምን ተደግፌ ነው የማወራሽ። አንተማ ቀልድ። እኔም ባዶ ቤት ጥላኝ ቤትን ጥዬ ነው የምሄደው። እሺ እንዴ ይሄማ ትልቅ ነውር ነው። ይኸውልሽ ከጓደኞቼ ጋር ብሩን ይስጡት ሄላ ታረሚ ነው ትፈልጋለህ?
አቡሸት አቡሸት ታሪ አቡሸት ታሪ ተነሱ እስቲ። ምንድነው ነገሩ? እኔማ አልገባኝም። አቡሽ ማነው ግን ይሄን ሁሉ ነገር የሚሰራው? እሺ አብዴት አለ አብዲ ሳውን ግን እሺ በሩን ከቁልፍ ነው። እንዴ ከፈተው እንዴ ናና ያንን ከፍቶታል። በዚህ እስቲ ና እሺ ቦርሳ እኮ ከኔ ቤት የጠፋ ቦርሳ ነው። ያው እዚህ ነው ቤቱ እዚህ ነው። እና ለምን ፈልገን እንጨርስ? አሪፍ ጥሪስ ነው። ብራቮ። ምንም ብትወራጭ ግን ከዚህ የትም አትሄድም። ወረወርከው። ሂድ ቦርሳው ነው። እሺ ተንበርከክ ናስኪ ማን እዚህ ማክሳው ነው። አብዲ አንተ ነህ እንዴ? ተገኛችሁ። አሁን ብሩን ማግኘት እንችላለን። ጉሮሮ ላይ ሞጋ እንዳትነቃኝ። ቁጭ አድርገው ብሩን። አንተው አንሳል። ጉሮሮ ላይ ነው ሞጋ ንቅንቅ እላለሁ ብትል የታባሽ እንዲህ ነው ጉሮሮ ላይ የሚሰካል። ታችን ጓደኞቹ አሉ። ፖሊሶች ጋር ደውል፣ እዚህ ያዘ ደውል። ጉሮሮ ነው እሺ የሚሰካል። መሳሪያውን ጣል። እሱን ተውና ና አንተ ወደዚህ ጣለው። መሳሪያ ነው ይኸውልህ። እኔ ራሴ አልገለልህም እንዴ? እሱን ተውና ና ወደዚህ። ምን አይነት ጓደኞች እንዳሉ ግን አይታል? እንዳትንቀሳቀስ። እጅ ላይ ተቀመጥ።
የሆነው ሆኗል። ትንሽ ቅር ያለ ነገር ቢኖር እሱን ተውት። ይሄ የምታዩት ብር የኔ ብቻ አልነበረ። ቢሆንም ብራው እናንተ ጋር ነበር። ምን ልትሰሩበት ነበር? ያቀዳችሁን ሲነገሩ ማለት ይብርዬ ያው ገንዘቡን ለአንዳንድ አልባሳት ከመጠቀማችን ሌላ ገንዘቡን አስቀምጠን ያለንን ሐሳብና አይዲያ ለአንተ ልናካፍል ነበር ሐሳባችን አይደል እንዴ? በጣም አዎ አንተ ብሩን ለመውሰድ ጥረት ካረኩ ውጪ ሁላችንም ሐሳባችን ይሄ ነበር። የኔ አላመሽ አልካንተ ውሸት ዋሽው እንዴ? የኢብራሂም ነጃ ላይ የሚያልከው ይሄን ብር ካገኘህ በኋላ አይደል? ካንተ ግን ይሻላል። በቃ አሁን ሁላችሁም ትክክል ናችሁ። እኔ የምላችሁ ነገር አዳምጡ። በመጀመሪያ ጓደኝነታችሁን ልታጠናክሩ ይገባል። አልፎ ጓደኝነት ማለት ደግሞ የልብ ትርታን ማዳመጥ የሚችል ነው። ጓደኝነትን እንደቀልዳችሁ። በነገራችን ላይ ይሄ ብር የኔ አይደለም። እኔና ባለቤቴ ያዘጋጀንላችሁ ብር ነው። የእናንተው ነው። ብሮዬ ያው የሌላውን አላውቅም። በራሴ መንገድ ግን የሰራሁት ስህተት ስላለ ባይወለደኝም እሱ ወንድሜ ነው። ለስሙ ነው እንጂ መወለድ ቋንቋ ነው። ለታደለውማ ብራለው ጓደኛ ካገናኘን ማይቀር አምላክ ልክ እንደኛ ጓደኛ ባይወለደኝም እሱ ወንድሜ ነው። ለስሙ ነው እንጂ መወለድ ቋንቋ ነው። ለታደለውማ ብራለው ጓደኛ ካገናኘን ማይቀር አምላክ ልክ እንደኛ ጓደኛ የጓደኛ ትርጉም ማን ይሆን የገባው? መስታወት የሚሆን ከፊትም ከጀርባው